ሚስቶች ባላቸውን የሚያፍሩበት ባሎች ሚስቶችን የሚያፍሩበት ቅርብ ጓደኞች ለመነጋገር የሚተፋፈሩበት በሚገርም ሁኔታ ደግሞ የዚህ አይነት ችግር ያለባቸው ሰዎች ደግሞ መጣች ደግሞ ልጅ ደግሞ የልጅ መጣ የሚባልበት ነው። ይህ ነጥብ ምንድነው? የአፍ ሽታና የብብት ሽታ ነው። እነዚህ ሁለቱ ሽታ ያለባቸው ወንድምና እህቶች በማህበራዊ ጉዳይ ላይ ብዙዎችን የሚያስቸግሩበት ራሳቸው የሚቸገሩበት ትልቅ ጉዳይ ነው። ይህ ጉዳይ ደግሞ ቁጥሩ ያልተወሰኑ ሰዎችን በሽታ ላይ የሚጥልበት ነው። ለዚህም ነው ነብዩ አለይሂ ሰላቱ ወሰለም 5 ነገሮች ከተፈጥሮ ናቸው ያሉት። ከነዚህ መካከል ሁለቱ አንደኛው አፍን ማጽዳት ሲሆን ሁለተኛው ደግሞ ብብትን ማጽዳት ወይም ቦታውን መላጨት ነው። እነዚህ ነገሮች ሲወገዱ ሽታዎችም አብረው ይወገዳሉ። በእኛ ላይ የተጨነቁ ሰዎችም ሰላም ያገኛሉ፣ እኛም ሰላም እናገኛለን። እንደ ኢትዮጵያ ኑሮ በተለያዩ ማህበራዊ ጉዳይ የምንገናኝ ስለሆንን ይህ ችግር ደግሞ ከተጨመረ ብዙዎችን አደጋ ላይ ጥለን እኛም አደጋ ላይ እንሆናለን። ይሄ ነገር ምናፍርበት ስለሆነ ብዬ ነው እኔም ይሄን ነጥብ ያነሳሁት። ዛሬ ግን ሁላችንም መነጋገሪያችን ይሆናል ብዬ ተስፋ አደርጋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።